እግዚአብሔር ከኔና ከናንተ ካዳነን በኋላ የሚፈልገው ነገር አለ። ከኔ ምን ይፈልጋል? የሚፈልገው ነገር አንድ ነገር ብቻ ነው። በብሉይም በአዲስም አንድ ነገር ነው ያወራው፣ እንድናፈቅረው ብቻ። እንደምንወደውና መውደዳችንን ደግሞ ስንገልጥለት መስማት የእግዚአብሔር ናፍቆቱ ነው፣ በኦሪትም በአዲስም። ያን ሁሉ የእስራኤል ሕዝብ እግዚአብሔር ከግብጽ ያወጣው ምስጋና ጎሎብኝ ምስጋና ይሙሉልኝ ብሎ አይደለም። መላእክት በዚያ አሉ። ይህን አጉረምራሚና አስቸጋሪ ሕዝብ ከግብጽ ያወጣበት ምክንያት ሕዝብ አንሶት ሰው ጎሎት አይደለም። ምክንያቱም ነግሯቸዋል። እናንተ ቁጥራችሁ ብዙ ስለሆነ አልመረጥኳችሁም። ብዙ ስለሆናችሁ አይደለም። እቺ የምታክል ሕዝብ ተመረጥ ካልተመረጥክ ምን ታመጣለህ ነው። ግን ምንድን ያለው? ጠራቸውና ስማ እስራኤል፣ ሸማይ እስራኤል፣ እግዚአብሔር አምላክ አንድ እግዚአብሔር ነው። እርሱንም በፍጹም ነፍስ፣ በፍጹም ልብ፣ በፍጹም ሐሳብ ምን በለው ወደደው። በቃ ኢየሱስ መጣና ሁሉም ትእዛዞች በዚህ ስር ታስረዋል። ትእዛዛት ሁሉ በዚህ ቃል ተሰቅለዋል። አለቀ። በአዲስ ኪዳን መጣ፣ እንደዛው ነው። ሞቶ ሲነሳ 3 የካደውን ጴጥሮስን የጠየቀው ይሄንኑ ጥያቄ ነው። የዮና ልጅ ስምዖን ሆይ ከዚህ በኋላ አትክደኝምን? ተቃውሙኛ። የዮና ልጅ ስምዖን ሆይ ከዚህ በኋላ አትክደኝምን? ከዚህ በኋላ በገረድ ፊት ታሳቀለኛለህን? አላለው። ያለው የዮና ልጅ ስምዖን ሆይ ትወደኛለህ? አዎ ጌታ ሆይ እወድሃለሁ። በቃ በቂ ነበረ። ኦኬ ሌላ ደግሞ ጥያቄ ልጠይቅ፣ ታገለግለኛለህ ቢለው ጥሩ ነበር። አላለው። ትወደኛለህ? አሁንም አዎ ጌታ ሆይ እወድሃለሁ። የዮና ልጅ ስምዖን ትወደኛለህ? ጌታው እንደምወድህ አንተ ታውቃለህ። ስለዚህ ኢየሱስም መጥቶ ያስተማረን ትምህርት እግዚአብሔርን በፍጹም ልባችን ማፍቀር መውደዳችን ላይ የተመሰረተ ነው ማለት ነው። በእግዚአብሔር ቤትም በአገልግሎት